ኢትዮጵያ በቀን እስከ 6790 የሚደርሱ የድሮን ጥቃቶችን የማካሄድ ዝግጁነቷን አረጋገጠች። ኢትዮጵያ በሰው ሰራሽ አስተውሎት የተደገፈ ዘመናዊ የድሮን መንጋ ቴክኖሎጂን በመጠቀም በቀን 6790 የሚደርሱ አስተማማኝ የጥቃት ስምሪቶችን ማካሄድ የሚያስችል ወታደራዊ ዝግጁነት መገንባቷ ተሰምቷል። ተቋማዊ ምንጮች እንደጠቆሙት ሀገሪቱ 679 በሰው ሰራሽ አስተውሎት የሚመሩ ረቂቅ ድሮኖችን ከተለያዩ ወታደራዊ ማዕከላት በተመሳሳይ ጊዜ በማስነሳት የተለዩ የጠላት ኢላማዎችን በአንድ ጊዜ ማቅናት የሚያስችል የተቀናጀ አቅም ገንብታለች ተብሏል። ይህ አዲሱ አቅም በትንሹ በቀን 10 የተቀናጁ የድሮን ጥቃቶችን 10 ሲባዛ 679 6790 ቁጥር ታሳቢ ያደረገ በመሆኑ በቁጥርም ሆነ በቴክኖሎጂ ምጥቀት በአሁኑ ወቅት በቅርብ ርቀት እንኳን የሚከተለው የአፍሪካ ሀገር እንደሌለ ተመልክቷል። በድሮኖቹ ላይ የተገጠመው የሰው ሰራሽ አስተውሎት ቴክኖሎጂ ድሮኖቹ እርስ በርሳቸው መረጃ እየተለዋወጡ የጠላትን ወታደራዊ እንቅስቃሴ በራሳቸው ጊዜ እንዲለዩ የጠላትን የአየር መከላከያ ስርዓቶች ሰብረው በመግባት የተሰጣቸውን ታርጌት በከፍተኛ ጥራት እንዲመቱ ያስችላቸዋል ተብሏል። የዚህ አዲስ ቴክኖሎጂ ዝግጁነት አጠቃላይ የውጊያ የበላይነትና አፈጣጠም በጦር ግንባር ውሎ በተግባር የሚገለጽ እንደሚሆን ተጠቅሷል። የፕሬዝዳንት ኢሳያስን የስልጣን ፍጻሜ ለማፋጠን የተደራጁ ኃይሎች እንቅስቃሴ መጠናከሩ ምንጮች ጠቀሱ። በኤርትራው ፕሬዝዳንት ኢሳያስ አፈወርቂ አምባገነንነትና የአፈና ስልጣን ዘመን ማብቃቱን የጠቆሙ ምንጮች የአስመራውን ስርዓት ፍጻሜ ለማፋጠን የተደራጁ ኃይሎች እንቅስቃሴ ይበልጥ መጠናከሩም ተሰምቷል። እንደ ምንጮቹ ገለጻ ፕሬዝዳንት ኢሳያስ አፈወርቂ ያበቃለትን የስልጣን ዘመናቸውን ለማስቀጠል በሚል ያሰባሰባቸው አካላት የጠበቋቸው ስልቶች ይበልጥ የስልጣን ፍጻሜዎችን እያፋጠኑት ይገኛሉ ሲሉም ተሰምቷል። ከዚህ ጋር ተያይዞ የድህረ ኢሳያስ ኤርትራን የፖለቲካ ሽግግር ለማስተናገድና ለመምራት የተቋቋመው አካል በስፋት የተንቀሳቀሰ መሆኑም ተሰምቷል። በኤርትራ ውስጥ በህቡ የተደራጁ ቡድን የሽግግር ሂደቱን ለመምራት ስራዎችን ለማቀላጠፍ 24 ሰዓት በመንቀሳቀስ ላይ እንደሚገኝም ተሰምቷል። ይህ ህቡ ቡድን በአፈና ስርዓቱ የሚያበቃበትን አጋጣሚ በመጠቀም ሀገሪቱን ያላንዳች ፖለቲካ ክፍተት ወደ አዲስና የተረጋጋ ምዕራፍ ለማሸጋገር የሚያስችሉ ዝግጅቶችን እያጠናቀቀ ነውም ተብሏል። እነዚህ ስትራቴጂካዊ ኃይሎች ጥምረት በኤርትራ ውስጥ በህቡ የተደራጀው ቡድን የተቀናጀ እንቅስቃሴ የአስመራው ስርዓትን ለመጨረሻው ምዕራፍ መድረሱን የሚያመለክት እንደሆነ ምንጮች ተናግረዋል። ሻዕቢያ በህዝባችን ላይ የዘር ማጥፋት ወንጀልና በወደቡ ቀጠና አላስፈላጊ ውጥረቶች እያነሳሳ ነው አሉ። ይህንን ያሉት አቶ ያሲን መሐመድ ናቸው። የኤርትራው የሻዕቢያ አገዛዝ በቀይ ባህር አፋር ህዝብ ላይ ከፍተኛ የግፍ ዘር ማጥፋት ወንጀል እየፈጸመ ከመሆኑም በላይ ቀጠናውን ለማተራመስ ከጸረ ሰላም ኃይሎች ጋር በጥምረት እየሰራ እንደሚገኝ የቀይ ባህር አፋር ዲሞክራሲ ፓርቲ ገልጿል። የፓርቲው የፖለቲካ ዘርፍ ኃላፊ አቶ ያሲን መሐመድ የቀይ ባህር አፋር ህዝብ ዋና የህይወት መሰረት ከባህሩ የሚያገኘው ጥቅም ቢሆንም ባለፉት 10 ዓመታት አገዛዙ ባካሄደው ስልታዊ ሴራ ህዝቡ ከቀየው እንዲፈናቀልና ለከፍተኛ ጭፍጨፋ እንዲጋለጥ ተደርጓል ብሏል። ኃላፊው አክሎም አገዛዙ ህዝቡን ከማህበራዊ ኢኮኖሚያዊና ፖለቲካዊ እንቅስቃሴዎች ማግለሉን ገልጸው በተለይም ከጎረቤት እህትና ወንድም ህዝቦች ጋር እንዳይገናኝ በትምህርት ወደ ኋላ እንዲቀር የተጠናከረ ጭቆና እያደረገበት ይገኛል ሲሉም ተናግሯል። አቶ ያሲን እንዳሉት የሻዕቢያ ስርዓት እያረመደ ያለው ሱትና አምባገነናዊ አካሄድ ለአካባቢው ዘላቂ ሰላም ዋና ስጋት ነው። በአሁኑ ወቅት የተለያዩ ጸረ ሰላም ኃይሎች በአስመራ የመሰብሰብና ጽምዶ የተሰኘ እኩይ ጥምረት በመፍጠር ቀጠናውን ለመረጋጋት ውስጥ ለመክተት እየሰራ እንደሚገኝም ጠቁሟል። የቀይ ባህር አፋር ዲሞክራሲያዊ ፓርቲ ይህ አምባገነናዊና ጸረ ልማት የሆነ ስርዓት እስከማይወገድ ድረስ ኤርትራም ሆነ በሰፊው ቀጠና ሰላም ሊረጋገጥ እንደማይችል በመገንዘብ ቁርጠኛ ትግል እያደረገ መሆኑንም ገልጿል። አቶ ያሲን የኢትዮጵያ የባህር በር ጥያቄ ተገቢና ትክክለኛ መሆኑን ጠቅሰው የባህር በር ጥያቄው ምላሽ ማግኘት ለቀጠናው ዘላቂ ሰላም መረጋጋት ሆነ በቀይ ባህር አፋር ህዝብ ተጠቃሚነት ላይ ከፍተኛ አስተዋጽኦ እንደሚኖረውም አብራርተዋል።